የፈለጋችሁትን ዲዛይን የፈለጋችሁት ከለር በፈለጋችሁት ሞዴል የሚሰራላችሁ ቤት ቢኖር አበሮስ ፈርኒቸር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም እያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ ማድረግ እስከ መጨረሻው ተከታተሉ። እንግዲህ የፈርኒቸር እቃ የምትፈልጉ ወይም ምኞት ያላችሁ አይታችሁም መመኘት የምትፈልጉ እንግዲህ ይሄንን ቪዲዮ ሁላችሁም እስከ መጨረሻው እዩት። ይሄ እቃ የሚገኘው ውዳሳ ነው። ውዳሳ ከቆሼ ወደዚህ ከቆሼና ከጦራ መካከል ያለች ከተማ ናት እና ምርጥ የፈርኒቸር እቃዎች የሚገኙበት ቤት አበሮስ ፈርኒቸር ቤት። እንግዲህ ሁላችሁም ማየት ማመን ነው ይባላል። እንግዲህ ያው እያያችሁ እመኑ ማለት ነው። ማየት ማመን ነው። የበለጠ ደግሞ በአካል ሄዳችሁ ብታዩ በጣም ነው ደስ የሚለው። እኔ አልጋይን ቢፌ እና የምንድነው ቲቪ ስታንድ ያሰራሁት በእነሱ ነው። በፈለጋችሁት ከለር በፈለጋችሁት ዲዛይን የምትፈልጉትን ብቻ እናንተ ማሳየት ነው የሚጠበቅባችሁ ማለት ነው። ወላሂ ነው የምላችሁ። በጣም ምርጥ እቃዎችን ይሰራሉ። ዘመናዊ የሆኑ ቲቪ ስታንዶች፣ ዘመናዊ የሆነ ቢፌ። አሁን የኔ ቢፌ እሱ ዝም በሉት ቀርቷል። በአሁኑ ሰዓት እንደዚች አይነት ቢፌ ናት ሳሎን ላይ የምትቀመጠው። አብዛኛውም ሰው እቺን ቢፌ ነው የሚያስቀምጠው። እንደኔ አይነቱ እንግዲህ ኪችን ያለው ሰው ወደዛ ያስገባል፣ ወይም ደግሞ እዛ ትርፍ ክላስ ካላችሁ እዛ አስቀምጣችሁ ነው እንደምትሉት። ሳሎን በጣም ይይዛል። እንደዚህ አይነቶቹ ቢፌዎች በጣም ነው ደስ የሚሉት። በሰዓቱ እህቴ ስትለምነኝ ብየው እኔ እቃዬ ብዙ ነው፣ እቃዬን ጥቅልል አድርጎ ሊያስገባልኝ ትልቁ ይሻለኛል ብያት ስትለምነኝ እምቢ ብያት ነበረ። አሁን ግን ቆጨኝ ማለት ነው። ለነገሩ እቃ ብዛት ይይዛል መያዝ፣ ግን ሳሎን ላይ ቀልጠፍ ብላ ልትቀመጥ ቅድም ያሳየዋችሁ ትሻላለች። እንደዚህ አይነትም ኪችን ካቢኔት ማሰራት ከፈለጋችሁ ቦታ ካላችሁ ለቤታችሁ በዚህ መልኩ ይሰራላችኋል። ቲቪ ስታንድ በፈለጋችሁት አይነት በፈለጋችሁት ሞዴል ይሰራላችኋል ማለት ነው። እናንተ ማን ያንካካን በረ ካካካል ባላ ነው እዚህ በሰንሰለት በቤዥ እና በርማላ። ካሁን በኋላ እንግዲህ ከሩቅ አገር እቃ ገዝታችሁ በጣም ረጅም ጉዞ ተጉዞ የሚመጣው እቃ ወጪውን አስቡት። እና ካሁን በኋላ እንግዲህ እዚህ ሰፈራችሁ ላይ በራችሁ ላይ ከበራችሁ ተሰርቶ ቤታችሁ ሄዶ የሚገባበት ያለምንም አይነት ወጪ በጋሪ ራሱ ሄዶ መግባት ይችላል። እና በጣም ደስ በሚል ሁኔታ ነው የሚሰሩት። እንትናቸውም ጥራታቸውም በዛው ልክ ነው። ዋጋቸውም ምንም አይነት ልዩነት የለውም። የዋጋው ነገር በየጊዜው ስለሚቀያየር ሁሌ አንድ አይነት አይደለም። አሁን ለምሳሌ ብታዙ ማለት ነው ቀብድ ትሰጣላችሁ። በዛ በተስማማችሁበት ዋጋ ነው የምትወስዱት። እናንተ ለምሳሌ አዛችሁ እቃ ለምሳሌ አንድ አልጋ በ30 ሺህ ብታዙ ቀብድ ሰጥታችሁ ከዛ ደግሞ ቀጣይ ደግሞ 35 ሺህ ቢገባ አንቺ በከፈልሽው ዋጋ ብቻ ነው ቀብድ በሰጠሽበት ማለት በ30 ሺህ ብር ተስማምተሽ ወይ 10 ሺህ ብር ቀብድ ብትሰጡ በዛ በ30 ሺህ ብር ነው የሚያልቅላችሁ ማለት ነው። እና ዋጋው ደግሞ በየጊዜው ስለሚቀያየር አንድ አይነት የሆነ ዋጋ የለም። አሁን ለምሳሌ የኔን አልጋ ሲሰራ በ25 ሺህ ብር ነበር የተሰራው። አሁን ግን ወደ 30 ምናምን ሺህ ብር ሆኗል። ብቻ ከባድ ነው የኑሮ ነገር አይጠየቅም። ኑሮን ፈርተን ደግሞ እኛ ተጎሳቅለን አንኖርም። ሰው እንደኖረ እንኖራለን። ምን አባቱ ያው ምንዛሬውም ስለጨመረ አገሪቱ የኑሮ ውድነቱ እንግዲህ እንደቀጠለ ነው። ብቻ ከቻላችሁ አገር ሳትገቡ እቃ ብትይዙ ወላሂ እኔ እንዲል ነበረ። ወላሂ ብዙ ጊዜ ማለት ነው እንዲህ ምን አመጣው እቃችሁን እና ምን ነበር መሰላችሁ ምን አመጣው እቃችሁን ሀገራችሁን ገብታችሁ አትገዙም እንዴ
እዛ ልካችሁ ተበላብኝ፣ ተሰበረ፣ ተቆረጠ፣ ተፈለጠ ከምትሉ እገዛበታለሁ ያላችሁትን ገንዘብ ቋጥራችሁ ይዛችሁ አገራችሁ ላይ ራሳችሁ ግዙ እል ነበረ እኔ ማለት ነው እዛ እያለሁ። ለምን እኔ ለከሌ ብር ሰጥቼ ተበላው ምናምን ሲባል ብር ሰጥቼ ለከሌ እንደዚህ አርጉልኝ ብዬ ይሄን ያህል ብር ተበላው ምናምን ሲሉ በቃ እኔ ደግሞ እንዴ ከዚህ ብሎ ጭቅጭቅ ራሴ ሀገሬን ገብቼ በዚህ ብር ይሄንን ነገር እገዛለሁ ብዬ ይዤ አልገባም ወይ እል ነበረ። ይሄ ማለት አይነፋም። ብቻ በስርዓቱ የሚያሰራላችሁ ካገኛችሁ እዛ ያላችሁ ብትገዙ የተመረጠ ነው። እዚህ ወላሂ የ200 ብር ማንኪያ ልግዛ ብትሉ አትገዙም፣ ያሳዝናችኋል ብሩ ማለት ነው። ምክንያቱም ያው ምን ልበላችሁ ያላችሁ እየጎደለ ስለሚሄድ በጣም ነው የምትሉት። እቃ ለመግዛት ትሰስታላችሁ ማለት ነው። የምትፈልጉትን ነገር በስርዓቱ የሚያሰናዳላችሁ ካለ እዛው ያላችሁ ኮምፕሌት አድርጋችሁ ብትመጡ ራሳችሁን ትደሰታላችሁ። ወላሂ ነው የምላችሁ። እኔ በራሴ ስላየሁት ነው። አልሐምዱሊላህ እኔ ብዙ ነገር እዛ ያለው ነው የሰራሁት። እዚህም ከመጣው ደግሞ ምንም ነገር አልገዛውም እስካሁን ድረስ። ይሄንን ነገር የሚባል ነገር አልገዛውም። ለምን ብትሉ እዛ ገዝቻለሁ። አንዳንድም ደግሞ የምፈልጋቸው ነገሮች ለመግዛት እንዴት እንደሚያንቀጠቅጠኝና ያው ከሁኔታው አንጻር ነው እንትን የሚለው። እዛ እያለን በወር አለ የተባለ ገቢ ነው የምናገኘው። እዚህ ግን የፈለገ ስራ ራሱ ቢኖራችሁ እነዛ ደፍራችሁ ለመግዛት እንትን አይላችሁም። መግዛት ይገዛል ቁርጥ ካላችሁ፣ ግን እዛ ደግሞ ሆናችሁ የገዛችሁት የበለጠ ጥሩ ነው። ለምን ብትሉ ሰርታችሁ እየጨመራችሁ ነው። እዚህ ስትሆኑ ብዙ ቀዳዳዎች የበለጠ እየተከፈተ ነው የሚሄደው። ለማንኛውም እንግዲህ ማዘዝ የምትፈልጉ ቁጥሬን ያስቀምጥላችኋለሁ፣ ከነዋጋው ነግራችኋለሁ። እንዳልኳችሁ ዋጋው ሁሌ አንድ አይነት አይደለም፣ በየጊዜው እየተቀያየረ ነው የሚሄደው። እንግዲህ መግዛት በፈለጋችሁበት ሰዓት ዋጋውን ጠይቃችሁ ለቀብድ ሰጣችሁ ማሰራት ነው እላችኋለሁ። አልጋ፣ ቢፌ፣ ቁም ሳጥን፣ ኩሽና ቃንት ምንድነው ኪችን ካቢኔት፣ አረ ቲቪ ስታንድ፣ የፈለጋችሁትን ነገር የምግብ ጠረጴዛዎች ምን ልበላችሁ የፈለጋችሁትን ነገር ይሰራሉ ማለት ነው። እና የሚገኘው ኡዳሳ ነው። ኡዳሳ አበሮስ ፈርኒቸር ይባላል። እንግዲህ ሁላችሁም በተለይ ወደዚህ አካባቢ ከቆሼ ወደዚህ ከጦራ ወደዚህ እንደዚህ ያላችሁ